ልንዋጅ አንችልም። ትውልድ ማስመለጥ ደግሞ አንችልም። ምን ውስጥ ነው ያለነው? የኛ አያቶች የነበሩበት ዓለም የራሱ ዓለም ነው። ይክፋም ይልማም። የኛ አባቶች የነበሩበት ዓለም የራሱ ዓለም ነው። ይክፋም ይልማም። የኛ ዓለም ሌላ ዓለም ነው። ምን ውስጥ ነው ያለነው? እንዴት እንንቃ? እንዴት እንከተል? ምንድነው ያለው ቻሌንጅ ብለን ካልተገነዘብን እንቸገራለን። እኔ የተማርኩበት ትምህርት ቤት የበሻሻ አንደኛ ደረጃ ትምህርት ቤት የተገነባው በዘማቾች ነው። ዘማች የገነባው ነው። ከዛ ፊት አልነበረም ትምህርት ቤት። አርብ እለቀልቃለን፣ ቅዳሜና እሁድ ይደርቃል፣ ሰኞ እንማራለን። ይሄ ነበረኛ ትምህርት ቤት። በበት እየለቀለቀን በት አመተን ለቀልቃለን። አሁን ጥያቄው ሶላር ኢነርጂ የለም ከሆነ፣ አሁን ጥያቄው ኮምፒውተር የለም ከሆነ ፕሮግረስ አለ ማለት ነው። እንኳን ጠየቃችሁ ያንም ማግኘት አለብን። ትክክል ነው። ስናወዳደር ግን በሚዛን ይሁን። አሁን ያለውን ለማሳነስ የሌለ ድሮ አንናገር ነው። የሌለ ድሮ ምን ያደርጋል? ለምንድነው ይሄን ማነሳው? መምህራን ስለሆናችሁ፣ ሎጂክ ስለሚገባችሁ፣ እውነት ስለሚገባችሁ ነው። በሆነ ጊዜ እውነትና ዕውቀት የነገሱበት ሲዝን ዘመን ነበረ። እውነትና ዕውቀት የነገሱበት ሲዝን ማህበረሰብ ጨክኖ ተሰብስቦ ሰርቶ ሀገር ሰርቷል።